አባትን አክብር፣ አባትሽን አክብሪ። እናቱንም የሚያከብራት ልጅ ድልብ እንደሚያደልብ ሰው ነው ይላል። ይገርማል እኮ እናቱንም የሚያከብራት ልጅ ድልብ እንደሚያደልብ ሰው ነው። በሰማይ ዋጋ እየጨመረልህ ይመጣል ማለት ነው። በምድርም ልክ እንደዚሁ መልካም ነገር በቃ ምንድነው መልካም ስራ ለክፉ ቀን ስንቅ ነው ይባል የለም። ለክፉ ቀን ለአንተ በጣም እየጠቀመ ጥሩ ነገር እያዘጋጀም መውጫ መንገድን እያዘጋጀ ነው ማለት ነው። እናትን ስታከብር፣ አባትና እናትን ስታከብር ማለት ነው። አሁንም እንጨምር እስቲ እዛው መጽሐፈ ሲራክ ምዕራፍ 3 ቁጥር 9 እስከ 10 ላይ እንደዚህ የሚል ቃል ታገኛላችሁ። ምርቃቱ ትደርስልህ ዘንድ ይላል። ምርቃቱ ትደርስልህ ዘንድ ቢጠራ አቤት፣ ቢልክ ወዴት ብለህ አባትን አክብረው ይላል። ምርቃቱ ትደርስልህ ዘንድ ቢጠራ አቤት፣ ቢልክ ወዴት ብለህ አባትን አክብረው። የአባት ምርቃት የልጅን ቤት ያጸናልና የእናት እርግማን ግን ስር መሰረት ይነቅላል ይላል። ያስፈራል አይደለም? የእናት እርግማን ግን ስር መሰረት ይነቅላል። በጣም ከባድ ነው። በጣም ከባድ ነው። ስለዚህ ወንድሞቼ አባትን ካከበርክ የአባት ምርቃት የልጅን ቤት ያጸናል ማለት እንግዲህ የልጅ ቤት ያጸናል። እድሜ ይረዝማል እኮ ነው። ሌላ ነገር ያለው ሌላ ነገር የለውም። እድሜ ምን ሆናል ነው? ይረዝማል ነው። የእናት እርግማን ግን ስር መሰረት ይነቅላል። ከባድ ነው። ስለዚህ ሴቶቼ ወንድሞቼ በእናት በአባት ላለመረገም ራሳችን እንደው ስናስረዳ የማይመችን እንኳን ነገር ካለ በስነ ስርዓት ልናስረዳቸው ይገባል። ከዚህ በፊት ረግመውን ከሆነስ እንዲመርቁን መልካም ስራ ለእነሱ መስራት እንችላለን እኮ አንችልም? ከረገሙን መልካም ስራ ሰርተ አባቴ መርቀኝ፣ መልካም ስራ ሰርተሽ እማዬ መርቀኝ ከዛ በኋላ ይመርቁሃል ማለት ነው። በእንደዚህ መልኩ ማድረግ እንችላለን። ግን መርቁን ከማለታችን በፊት እንደዚህ ብለን እንጠይቅ። እሺ ጌታዬ መድኃኒዓለም በእናቴ አንደበት ሆነ እባክህን መርቀኝ፣ መልካም ነገር እንዲገጥመኝ አድርግ። ጌታዬ መድኃኒዓለም ምርቃትን በረከትን በእናቴ አፍ አሳድር፣ በአባቴ አፍ አሳድር። እንደዚህ ብለን መናገር መቻል አለብን። እግዚአብሔር አምላክን መጠየቅ አለብን ማለት ነው። እና ይህን ይመስላል አንድ የምንማረው ትምህርት ነው። አሁንም ልጨምርላችሁ መጽሐፈ ሲራክ ምዕራፍ 3 ቁጥር 16 ላይ ምን የሚል ቃል ታገኛላችሁ መስላችሁ? አባቱን የሚጠላ ሰው የተነቀፈ ነው ይላል። አባቱን የሚጠላ ሰው የተነቀፈ ነው፣ እናቱን የሚያሳዝናት ግን በእግዚአብሔር ዘንድ የተረገመ ነው ይላል። እናቱን የሚያሳዝናት በእግዚአብሔር ዘንድ የተረገመ ነው። አስቡት፣ እናትን ማሳዘን በእግዚአብሔር ዘንድ መረገም ነው ማለት ነው። ስለዚህ እህቶቼ ወንድሞቼ አባት እናታችን እናክብር። ስናክብር ግን እንደ እግዚአብሔር ሕግና ትእዛዝ ነው። አንዳንድ ወላጆች እግዚአብሔር ያላዘዘውን ከእግዚአብሔር ሕግ በተቃራኒ መልኩ አንድ ነገር እንድናደርግ ሊያስገድዱን ይችላሉ። የዚህ ሰዓት ገደብ አለው። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል የሚል ቃል አለ። መጽሐፍ የሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ከአባት ከእናት በላይ እግዚአብሔር አምላክን ልናከብር ይገባል። አዎ መጽሐፍ ቅዱስ እኮ እንደዚህ የሚል ቃል አለ። መጽሐፈ ሳሙኤል ቀዳማዊ ላይ ኤሊ ልጆቹን አከበረ፣ ከእኔ ይልቅ ልጆችን ለምን አከበርክ ይላል። ስለዚህ ልክ እንደዚሁ ይህን ቃል እስቲ ልጆች ከእግዚአብሔር ሕግና ትእዛዝ ይልቅ ለእናት ለአባታቸው ቢያደሉ እግዚአብሔር አምላክ እንዲህ የሚል ጥያቄ ሊጠይቅ ይችላል። ከእኔ ይልቅ እናት አባትን ለምን አስቀደምክ ይላል። እናት አባትን ለምን አስቀደምክ? በውኑ የእናትና የአባት ፈጣሪ እኔ አምላክ አይደለሁምን ይላል። የአባትና የእናት ነፍስ በእኔ እጅ የተያዘ አይደለምን ይላል። አዎ። ስለዚህ አስቀድመን ለማን ክብር ልንሰጥ ይገባል? ለእግዚአብሔር አምላክ ማለት ነው። እና ይህን ይመስላል። ስለዚህ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ብሏል። ይህንን ጠቅልል ሲያደርግ ቅዱስ ጳውሎስ ይህንን ጠቅለል ሲያደርግልን ልጆች ሆይ ለወላጆቻችሁ በምን ታዘዙ? በጌታ ታዘዙ። ምን ማለት ነው? እንደ እግዚአብሔር ሕግና ትእዛዝ ታዘዙላቸው። የእግዚአብሔርን ሕግና ትእዛዝ ጣሱ እስካላሉን ድረስ፣ ከእግዚአብሔር መንገድ እናስወጣችሁ እስካላሉን ድረስ በእግዚአብሔር ሕግና ትእዛዝ መሰረት ታዘዙላቸው ነው። ስለዚህ ልናደርግ ይገባል። እናት አባታችን ብናከብር እድሜያችን ይረዝማል ማለት ነው። ይህን ይመስላል።